ከብዙ ዘመናት በፊት ሙሴ እስራኤላውያንን ከግብፅ አውጥተው ቀይ ባህርን አልፈው ከሄዱ በኋላ በምድረ በዳ ሲና ተራራ ወደሚባል ቦታ ተጓዙ። እግዚአብሔር አምላክ ከባርነት አዳናቸው። አሁን ግን ልዩ ሕጎችን ሊሰጣቸው ፈልጎ አንዳቸው ለሌላው ጥሩ እንዲሆኑና ከእርሱ ጋር እንዲቀራረቡ የሚረዱ ሕጎችን ሊሰጣቸው ነው። ሙሴ አለታማውን የሲና ተራራ ብቻውን ወጣ። ተራራው በደመና ተሸፍኖ ነበር። ነጎድጓድና መብረቅም ሆነ ትንሽ የሚያስፈራ ነበር። ነገር ግን ሙሴ አስፈላጊ እንደሆነ ያውቅ ነበር። እግዚአብሔር ራሱ በዚያ ያናገረው ነበር። እግዚአብሔርም ሙሴን በተራራው ላይ 40 ቀንና 40 ሌሊት ተናገረው። ለሙሴም 10 በጣም አስፈላጊ ሕጎችን ነግሮታል። እነዚህም 10ቱ ትእዛዛት በመባል ይታወቃሉ። እነዚህ ሕጎች ብቻ ሳይሆኑ ሕዝቡ እንዴት እርስ በርስ በሰላም እንደሚኖሩና ለእርሱ ታማኝ እንዲሆኑ የእግዚአብሔር መንገድ ነበሩ። ሙሴ ከተራራው በወረደ ጊዜ 2 የድንጋይ ጽላቶች ከእርሱ ጋር አመጣ። ሁሉም ሰው እንዲያስታውሳቸው ትእዛዛቱ በእነዚህ ጽላቶች ላይ ተጽፈዋል። ከእኔ በቀር ሌሎች አማልክት አታምልኩ የሚለውም ትእዛዝ ከትእዛዙ አንደኛው ነበር። ይህ ማለት እስራኤላውያን አንድን እውነተኛ አምላክ ብቻ ማምለክ አለባቸው ማለት ነው። ለራስህ ጣዖት አታድርግ። ይህም ማለት እግዚአብሔር ሕዝቡ እንደ አምላክ ምስሎችን እንዲያመልኩ አልፈለገም ነበር። የአምላካችሁን የእግዚአብሔር ስም በከንቱ አትጥራ። አምላክ የእግዚአብሔርን ስም በአክብሮት እንዲናገሩ እንጂ በግዴለሽነት እንዲናገሩ አልፈለገም። የሰንበትን ቀን በመቅደስ አስብ። እግዚአብሔር ዓለምን በፈጠረ በሰባተኛው ቀን እንዳረፈው ሁሉ በሳምንት 1 ቀን እንዲያርፉና ስለ እግዚአብሔር እንዲያስቡ ይፈልግ ነበር። አባትህንና እናትህን አክብር። ይህ ማለት ወላጆቻቸውን ማክበርና መንከባከብ አለባቸው። አትግደል። ይህ ማለት ሕይወት ውድ ናት። እርስ በርሳቸው መከባበር አለባቸው። አታመንዝር። አምላክ ባሎችና ሚስቶች አንዳቸው ለሌላው ታማኝ እንዲሆኑ ፈልጎ ነበር። አትስረቅ። ያ ማለት ያንተ ያልሆነ ነገር መውሰድ ስህተት ነው። በባልንጀራ ላይ በሐሰት አትመስከር። ይህ ማለት ደግሞ ስለ ሌሎች መዋሸት ጎጂ ነው ማለት ነው። አትመኝ። ይህም ማለት ሌሎች ባላቸው ነገር አትቅና ማለት ነው። ሕዝቡ እነዚህን ትእዛዛት ለመከተል ቃል ገቡ እና ሙሴ እያንዳንዳቸው ምን ማለት እንደሆነ እንዲያውቁ ረድቷቸዋል። 10ቱ ትእዛዛት እስራኤላውያን ትክክልና ስህተት የሆነውን ነገር እንዲገነዘቡ ለመረዳት የተሰጡ ስጦታዎች ነበሩ። ደህንነታቸው የተጠበቀና ደስተኛ እንዲሆኑ የሚያደርጓቸው ሕጎችም ነበሩ።